አይደለም ታውቂያለሽ። እኔ የሆነ ሰው አውርቼው ምናምን ከነበረ ወይ በውስጥ ማውራው ሰው ከሆነ በአደባባይ መናገር ይደብረኛል ታውቂያለሽ። ግን አሁን በጣም ከአቅሜ በላይ ስለሆነ ናቲ የምትባል የሴት ልጅ እጠጣለሁ። ኢቭን ፎቶን አድርጌ ሁላ ቪዲዮ ነው የምሰራበት። እናቴ ትሙት አሁን ምንም ከአቅሜ በላይ ስለሆነ ማለት ነው። ናቲ ማን ነው? መሲ አንዳንድ ናቲ እዚህ ቲክቶክ ላይ ያለ ሰው ነው። አሜሪካ የሚኖር ምናምን ዝም ብሎ ወሬ የሚያወራ ወይስ ጊፍተር ነው? ምንድን ነው እሱ? እንኳን ሴታ ሴት የሆነ ሴታ ሴት ቺኮች ቤት የማይጠፋውን ነው የምትይው? ኧረ በዚህ እኔ እንድስቅ ብዬሽ እኮ ማነው? ናቲ ዱባይ ያለውን ነው? ኧረ አይደለም። ኖ ኖ ኖ ኖ ኖ ኖ ናቲ መርከብ ለምን ብሎክ አታደርጊም? በሰባት ዘሩ አካውንት ብሎክ አድርጌው በጓደኞች አካውንት እየለመነ እኔ ቤለ እነሱ መስሎኝ አስገብቸው ሚዩት አድርጎ ቁጭ ይላል። ማቲ ነው መሲ? ኧረ አይደለም። በቃ አላወቁትም እንዳለ እዚህ ጋር ያሉ ሰዎች። እኔም አላወቁትም። ላይክ የሚታወቅ እንዲህ ላይቭ ስትሪም ሰው አይደለም መሰለኝ። አይደለም አቤት ዲቦራ ወሬ ስትወጪ ወሬን ቆረጠኝ እኮ ማነው ብዬ እንዴ መሲዬን ያስቀየማት እንዴ? ማውቀው እኮ ለልሄድበት ነው እንደዚያ ይደረግ ብለው በጨዋደ መቲ በራሱ አካውንት ከብሎክ አትፍቱ ብዬ እዚህ ነበረ። በራሱ ኢቨን ኦሪጂናሉ ትክክለኛውን አካውንት ከብሎክ ፈተውት እዚህ ቁጭ ብሎ ነበረ። ከዛ እሱን ከብሎክ የፈታውን ሰው በውስጥ ገብቻ አናግሬ እንዳትፈቱ ብዬ ይሻሉ ድጋሚ ቦለኩት ማለት ነው። ሚኪ አመሰግናለሁ። ሴታ ሴት ሲጀመር ወንድ ልጅ ወንድ ሲመስል ነው ጥሩ። ቁጭ ብሎ በየእንትኑ በየሴቶቹ ዱባይ ላይ እኔን የሚያውቁኝን ሁሉንም ዞረህ እንደ መርዶ ነጋሪ ሁሉንም አካልልካቸው። አሜሪካ የራስህን ሚስት አግብተህ ወስደህ እየኖርክ እሷን ሳሎና እሷን መኝታ ቤት አስቀምጠህ እኔን ለመጀንጀን ትፈልጋለህ። ቅሌታም ጥንባታም። እኔ ሸርሙጣ ሴት አይደለሁም። ገባ? ለክብሬ አይደለም ለሴትነቴ የምጨነቅት ነ ከሴትነቴ አልፌ ለቲክቶክ አካውንቴ ይጨነቃለሁ። አንተ ልክስክስ ፉዞ ማለት ነው። ኦኬ አንተ የምትገዛቸው በብር ሴቶች አይደለሁም። ሄደህ ማንንም ሴት ይዘህ መጋደም ትችላለህ። አንተ የምታጋድማቸው ሴቶች ግን እኔ አይደለሁም። ገባ? ልክስክስ ያንተን ይሄ ቅራቅንቦን ይሄ እየገዛህ የምትልከውን እዛ ሽንት ቤት ዝባላ ውስጥ ጣለው። ቆሻሻ ቦርጎ። እምቢ ካልክ ነገርኩ። አግብተህ ከነወሰድካት ሴት ፎቶን እስቲ ሚስትህንም ህጋዊ ሚስትህንም ህገወጥ ልታረገኝንም ያሰብኩተው አንተንም አድርጌ ፎቶን አድርጌ ነው ቪዲዮ የምሰራበት። ምንም አታመጣም። ህጋዊንም እኔም በህገወጥ ዱባይ ልታስቀምጠኝ የፈለግከው ነው። ያንተንም የእሷንም ፎቶ አድርጌ ህገወጧ ሚስቱ እኔ ነኝ ብዬ ነው ቪዲዮ የምሰራበት። አንተ ቅሌታም ማለት ነው። አንተ ውሻ። ታይመሲ አልተውም። ምን ያህል እኔ ቁስል እንዳለብኝ እኔ ነኝ የማውቀው። ያልሄደበት ዱባይ ላይ ያልሄደባቸው ሴቶች የሉም። አሁን ዛሬ ከዲቦራ ጋር አየኝ፣ ዲቦራ ጋር ይሄዳል። ነገ ከሆነ ሰው ጋር አየኝ፣ እዛ ሰው ጋር ይሄዳል። ሁሉም ጋር ነው የሚሄደው፣ ሁሉም ጋር። እሱ ያልሄደበት ቦታ የለም። ያልሄደበት ቦታ ይሄዳል። የመሲባል እንደዚህ ነው፣ የመሲባል እንደዚህ ነው። እንደዚህ እኔ ከወደድኩት ጋር ነው የምሆነው።
አንተ ከወደድክልኝ ጋር አይደለም። ተግባባል። አዲስን ሂዱና ማለት ነው ገስትሽን ክፈችው፣ ሆስትሽን ክፈችው ብላሻለች በሏት። ውስጧን ክፈታ ዲቦራ ያሉሽ ወንድ ልጅ ወንድ የሚመስለው ወንድ የሆነበት ቦታ ሲሆን ነው። ገባሽ? እንዳለ ቁጭ ብሎ ቅባት ቦታ ታገኘዋለሽ፣ አበባ ቦታ ታገኘዋለሽ፣ ወርቅ ቦታ ታገኘዋለሽ። ከዛ በኋላ ሴቶችን በዛ ማጥመድ ይፈልጋል። እኔ ነኝ በጥቅም የምገዛ ሴት። በጥቅም የምገዛ ሴት በሆንማ አጥብህ ነበር ደህና አድርጌ። ምን አባህ ታመጣለህ? ደህና አድርጌ ጥብ አረገህ ነበረ። ገባ? እጥብ አልኩህ። በአንድ አመቱ 9 ብራንች ከፍቻ አሳይክ ነበር በራስህ ገንዘብ። ግማታ ክፈችው በሏት ጋይስ። እንትኗን አጣዋት እኮ እዚህ ጋ የለችም። እኔ ነኝ። በነገራችን ላይ በፊት እየመጣ ቀኖቼንም ውሎቼንም እንደምትረብሸው እና እንደምታበላሸው አሁን አታበላሸው። ግማታ ውሻ ቦርኮ። እኔ ልክ ወንድ ልጅ ወንድ ሲሆን ነው ደስ የሚለኝ። እዚህ ቲክታክ ላይ በጣት የሚቆጠሩ ወንዶች አሉ። እነሱንም ስም ዝርዝራቸውን ልጠቅስልህ እችላለሁኝ። አንተ ቦርኮ ማለት ነው። በጣት የሚቆጠሩ ወንዶች ናቸው እዚህ ቲክታክ ላይ ወንድ ተብለው በስም ወንድ የሚባሉ። ከዛ በተረፈ ሴት አቋሞች ናቸው። ለመዳችሁ፣ ሸቀላችሁብኝ። አይበቃችሁም? በየዋህነት የተጠቀማችሁ አይበቃችሁ? በደንብ አድርጋችሁ እኮ ሸቀላችሁብኛል። ይበቃችኋል። መነገድ ያለባችሁን ሁሉ ህይወታችሁን አስተካክላችኋል በእኔ። አሁን በቃችሁ። እናታችሁ መርዝ ትብላ። ግማታ እኔ እዚህ ማንም እንደሚያቀርባቸው ሴቶች መስዬ ከሆነ ተሳስተሃል። ቦታዬንም ድንበሬንም እማቅ ሴት ነኝ። ውሎዬንም እማቅ ሴት ነኝ። ከማንም ምንም እኮ አልኩህ፣ ደረቴን ነፍቼ ነው የምናገረው። ከማንም ማስቲካ ተቀብዬ አላውቅም። ማስቲካ ማለት ነው የማንም የወንድ ገንዘብ አልበላ የማንም ገባ። የማንንም አልኩህ የማንንም ቁጭ ብለህ ስለምታየኝ ሴታ ሴት ስለሆንኩ በደንብ አርጌ ልንገርህ። እንዲህ በሚዲያ ወጥቼ እንድናገርህ ነበር የፈለግከው አይደለም? ካንተ ማለት ነው። ቆሻሻ በቃችሁ። ብዙ ነገር በነገራችን ላይ ብዙ ዋጋ አስከፍላችሁኛል፣ ብዙ ነገር። አሁን ግን በቃችሁ። የጥቅምና የገንዘብ ሰው አይደለሁም። የጥቅምና የገንዘብ ሰው ብሆን ቆይቻለሁ። ብዙ ሰው የምበላው አልኳችሁ። ብዙ ወንዶች አጥባችሁ ነበረ። ቤተሰቦቼ ጋር ሄድክ፣ ልጄ ጋር ሄድክ፣ ያልሄድክበት ቦታ የለም። ተወኝ። እኔ የገንዘብ ሴት አይደለሁም። በተለይ እኔ አይምሮዬ በገንዘብ የምደለል ሴት አይደለሁም። እረፍ ብዬ በጣም በተደጋጋሚ ነግሬሃለሁ። በጣም እኔ መናገር አልፈልግም። እንደ ዱባይ ሴትማ ብሆን ቆይቻለሁ እኮ መበላክ።
ማስቲካ ተቀብዬ አላውቅም ከማናችሁም። እግዚአብሔር ይመስገን እርቦኝ እናቴ ሞታ እርቦኝ ጾሜን ያደርኩ ልጅ ነኝ። ገባችሁ? የማንንም ሀቅ የምፈልግ ልጅ አይደለሁም።